ግብጽና ኤርትራ የባህር ጠረፍ የሌላቸውን ሀገራት እንቅስቃሴ በጋራ አወገዙ። ህወሓት የፌዴራል መንግስቱን ለሰላም ዝግጁ አይደለም ሲል ከሰሰ። በሀገራዊ ምክክር ሂደት ላይ መስተጓጎል መፈጠሩ ተገለጸ። ዝርዝር ጉዳዩን ይዘናል። ኢትዮጵያ በአውቶሞቢል ባለቤቶች ላይ አዲስ የባለቤትነት ታክስ ልትጥል ነው። ሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኤርትራና የግብጽ የውጭ ጉዳይ ሚኒስቴሮች ባደረጉት ምክክር የቀይ ባህር ደህንነትና አስተዳደር የሚመለከተው የባህሩ መጋጠሚያ ወይም የባህር ጠረፍ ያላቸውን ሀገራት ብቻ መሆኑን በማሳሰብ ከዚህ ውጭ ያሉ አካላት የሚያደርጉትን እንቅስቃሴ በጋራ አውግዘዋል። የኤርትራው የውጭ ጉዳይ ሚኒስቴር ኡስማን ሳልና የግብጽ የውጭ ጉዳይ ሚኒስቴር በድር አብዱላቲ ያደረጉትን ውይይት ተከትሎ የግብጽ ጋዜጣው አልሃራም ባወጣው ዘገባ ሁለቱ ሀገራት ባወጡ የጋራ አቋም የቀይ ባህር ደህንነትና አስተዳደር የሚመለከተው በቀጥታ በባህሩ መስመር ላይ የሚገኙ የባህር ጠረፍ ያላቸውን ሀገራት ብቻ መሆኑን በድጋሚ አረጋግጠዋል። የባህር ጠረፍ የሌላቸው ሀገራት በቀይ ባህር ላይ በህገወጥ መንገድ ለመቆጣጠር የሚያደርጉት ማንኛውም ሙከራ ዓለም አቀፍ ሕግን የጣሰ መሆኑን ሚኒስትሮቹ በጽኑ ገልጸዋል። መግለጫው አክሎም እንደሚያመለክተው የባህሩ መጋጠሚያ አካል ያልሆኑ ሀገራት በዚያ ቀጠና ላይ የደህንነት ሚናን ለመጫን የሚፈልጉትን ፍላጎት ፍጹም እንደማይቀበሉትና ይልቁንም ድርጊቱን እንደማያወግዙት አስታውቀዋል። ይህ አቋም ባለፈው ግንቦት ወር ላይ ሁለቱ ሀገራት በቀይ ባህር ላይ የሚያደርጉ የትራንስፖርት እንቅስቃሴዎችን እና የወደብ ትስስርን በተመለከተ ከተፈራረሙት ስምምነት ጋር የሚጣጣም መሆኑ ተጠቅሷል። በሁለቱ ሚኒስቴሮች መካከል በተደረገው ውይይት ቁልፍ የትብብር አቅጣጫዎች ላይ መግባባትን ተፈጥሯል። በሁለቱ ሀገራት መካከል ያለውን ስትራቴጂካዊ አጋርነት ይበልጥ ማጠናከርና በጋራ ጉዳዮች ላይ ያላቸውን አቋም ማቀናጀት የግብጽ የውጭ ጉዳይ ሚኒስቴር አገራቸው ለኤርትራ ሉዓላዊነት፣ ብሔራዊ ትስስርና የግዛት አንድነት ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደሚሰጥ በይፋ አረጋግጧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበር የተጠቀሰ ሲሆን ወደፊትም የሁለትዮሽ ግንኙነት ይበልጥ ማሳደግ በሚቻልባቸው መንገዶች ላይ በትኩረት ለመስራት ተስማምተዋል። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይ ዋና ከተማ መቀሌ ከህዝብና ከአመራሩ ጋር ባደረጉት ሰፊ ውይይት የትግራይ ህዝብን ህልውናና ሉዓላዊነቱን ለማስከበር ወደ መጨረሻው ወሳኙ ምዕራፍ ላይ መድረሱን አስታወቁ። ሐምሌ 12 ቀን 2018 ዓ.ም በተካሄደው በዚህ የህዝብ መድረክ ላይ ዶክተር ደብረጽዮን ባደረጉት ንግግር በክልሉና በፌዴራል መንግስቱ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱንና የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁን በግልጽ አመልክተዋል። ዶክተር ደብረጽዮን ገብረሚካኤል በዕለቱ ያስተላለፏቸው ዋና መልእክቶች ንግግር የጀመሩት የትግራይ ህዝብ ታሪካዊ ማንነትን በማውሳት ነበረ። የትግራይ ህዝብ ጭቆናንና የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ህዝቡ መብቶቹን ለማረጋገጥ በድርጅቱ ደረጃ ታግሎ ማሸነፉንና የሌሎችን ብሔረሰቦች መብት ጭምር አክብሮ የመጣ ህዝብ መሆኑን ገልጸዋል። ባለፈው የ17 ዓመት የትግል ወቅት የትግራይ ህዝብ የከፈለውን ከባድ መስዋዕትነት ያስታወሱት ዶክተሩ በአምባገነኑ የደርግ ስርዓት መቃብር ላይ በሀገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ እንዲረጋገጥ ትልቅ አስተዋጽኦ ማበረከቱን ጠቅሰዋል። በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮች ወደ ቀደመ ቀያቸው ለመመለስና የወደመውን ልማት መልሶ ለመገንባት ከፍተኛ ተስፋ ተጥሎበት እንደነበረ ተገልጿል። ሆኖም ግን ይህንን የሰላም ስምምነት መቀበል ያልቻሉ ኃይሎች አሁንም በትግራይ ላይ አደጋ እየደቀኑ መሆኑን ዶክተር ደብረጽዮን ከሰዋል። የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጂኖሳይድ እየተዘጋጀ ይገኛል። ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ አንድነቱን ጠብቆ ባደረገው ተጋድሎ የህልውና ማጥፋት አደጋውን ማክሸፍ መቻሉን ይህንንም ለዓለም አደባባይ ያስመሰከረ መሆኑን ገልጸዋል። አሁንም ግን ከበባውና ጫናው በተጠናከረ መልኩ መቀጠሉን አስገንዝበዋል። ትግራይ ለሰላም ስትል ከፍተኛ ትዕግስትና መስዋዕትነትን እየከፈለች መሆኑን የጠቀሱት ዶክተር ደብረጽዮን እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም፣ ምክንያቱም የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም ብለዋል። በመሆኑም አሁን ባለው የፖለቲካና የደህንነት ሁኔታ መቀጠል የማይቻልበት ደረጃ ላይ መድረሱን በይፋ ተናግሯል። ሊቀመንበሩ ለህዝቡና ለአመራሩ ባስተላለፉት የቀጣይ የትግል ጥሪ ብቸኛው መፍትሄ የትግራይ መሰረታዊ ጥያቄዎችን በራስ አቅም ማረጋገጥ መሆኑን ገልጸዋል። ለዚህም ይረዳ ዘንድ ወሳኝ እርምጃዎችን አስቀምጠዋል። እንደ ህዝብ ያሉትን የመከላከያና የመከታ አቅሞች በሙሉ በአዲስ መልክ ማደራጀት፣ በትግራይ መሬት ላይ የተጣሰውን ሉዓላዊነት እና የህዝቡን ብሔራዊ ክብር መልሶ መቆናጠጥ፣ የተፈናቀሉ ዜጎችን መልሶ ማቋቋም የወደፊት ትግል ዋነኛ ግብ ማድረግ፣ አጠቃላይ የህልውና ትግሉን ከተራ ተስፋ ወደ ተጨባጭና ውጤታማ ምዕራፍ ማሸጋገር ነው። አሁን ላይ የትግራይ ህዝብ የህልውናና እጣ ፋንታ በራሱ ለመወሰን የሚያስችለው ወሳኝ ታሪካዊ ምዕራፍ ላይ እንደሚገኝና ለዚህም የውስጥ አንድነት ማጠናከር ቁልፍ መሳሪያ መሆኑን ዶክተር ደብረጽዮን ገብረሚካኤል አጽንኦት ሰጥተው አሳስበዋል።
በቅርቡ በይፋ የተጀመረውና ከ4,000 በላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተወካዮችን ያቀፈው የኢትዮጵያ ሀገራዊ ምክክር ጉባኤ በአጀንዳዎች አያያዝና በተሳታፊዎች ድልድል ዙሪያ በተፈጠሩ አለመግባባቶች ሳቢያ መስተጓጎል እንደገጠመው ታውቋል። የመሰረት ሚዲያ ምንጮችን ዋቢ በማድረግ የወጣው መረጃ እንደሚያመለክተው በሂደቱ ላይ የተፈጠሩትን አንዳንድ የአሰራር ክፍተቶች በምክክሩ የመጨረሻ ውጤት ላይ ጥርጣሬና ስጋት እየደቀኑ ይገኛሉ። ከፍተኛ ተስፋ ተጥሎበት የተጀመረው ሀገራዊ የውይይት መድረክ በአሁኑ ወቅት የሂደቱን መሳለጥ የሚፈታተኑ እንቅፋቶች ገጥመውታል። ለዚህም ዋነኛ ምክንያት ከተሳታፊዎችና አደረጃጀትና በቡድኑ ከመደልደል ጋር የተያያዘ ነው። እያንዳንዱ የፖለቲካ ፓርቲ ወይም የተሳታፊ አካል ተወካዮች በሁሉ የውይይት ቡድኖች ውስጥ በተመጣጣኝ ሁኔታ ተከፋፍለው እንዳይሳተፉ መደረጉን ቅሬታን ፈጥሯል። አንዳንድ የጉባኤው ተሳታፊዎች እያነሱት ያለው ትልቅ ስጋት የምክክሩ አደረጃጀት አሳታፊነት ያጎደለ ነው የሚል ነው። እያንዳንዱ ፓርቲ ወይም የህብረተሰብ ቡድን በሁሉም ንዑሳን የውይይት ቡድኖች ውስጥ ተከፋፍሎ ካልተሳተፈ ነገ ከሆነ ወዲያ የሚወጡትን ሀገራዊ ውሳኔዎች እኛ አልነበርንበትም፣ አልተያየንበትም በሚል ውድቅ የማድረግ እድላቸው ሰፊ ነው። ይህ አይነቱ አካሄድ ደግሞ የተደረሰበትን መግባባት በድጋሚ ወደ መፍታትና ሀገሪቱን ወደ ሌላ አዲስ የፖለቲካ ውዝግብ ሊመራት እንደሚችል ተሳታፊዎቹ በከፍተኛ ስጋት እያነሱ ይገኛሉ። ይህ የሀገራዊ ምክክር ጉባኤ በርካታ መሰረታዊና ውስብስብ በሆኑ ሀገራዊ ጉዳዮች ላይ ሰፊ የሀሳብ ልዩነቶችን በማጥበቅ ዘላቂ መግባባትን ለመፍጠር ያለመ ነው። ሆኖም ግን አሁን እየታዩት የአሰራር መስተጓጉል በፍጥነት ካልተቀረፉ ሂደቱ የታለመለትን የሰላም እና የመግባባት ግብ ላይ እንዳይደርስ ማነቆ ሊሆኑበት እንደሚችሉ የፖለቲካ ታዛቢዎች ጭምር እየገለጹ ይገኛሉ። ኮሚሽኑ ከተሳታፊዎች አደረጃጀትና ከአካታችነት ጋር ተያይዘው የተነሱ ቅሬታዎችን በምን መልኩ ፈቶ ጉዞውን እንደሚቀጥል የሚጠበቅ ይሆናል። የፌዴራል መንግስቱ እያደገ የመጣውን የህዝብ ወጪ ለመደገፍና የሀገር ውስጥ ገቢን ለማሳደግ በአውቶሞቢል ወይም በተሽከርካሪ ባለቤቶች ላይ አዲስ የተሽከርካሪ ባለቤትነት ታክስ ለመጣል ዝግጅት እያደረገ መሆኑን ከካፒታል ያገኘነው መረጃ አመልክቷል። ታክሱ በ2027 እና 28 በጀት ዓመት ይተገበራል ተብሎ የሚጠበቅ ሲሆን ከታክሱ የሚሰበሰበውን ገቢ በፌዴራልና በክልሎች መካከል በህገ መንግስቱ መሰረት ለመከፋፈል የሚያስችል የህግ ማዕቀፍ እየተዘጋጀ ይገኛል። የሚኒስትሮች ምክር ቤት የገቢ ክፍፍል የውሳኔ ሀሳቡን እስከ ታህሳስ 2026 ማጠናቀቂያ ድረስ ለፌዴሬሽን ምክር ቤት ያቀርባል ተብሎ ይጠበቃል። ይህ አዲስ አሰራር ከዚህ ቀደም በጋራ ገቢዎች ክፍፍል ላይ የነበሩትን ዝርዝር የህግ ክፍተቶችና አለመተማመኖችን ይፈታል ተብሎ ይታመናል። አዲሱ ታክስ በመጀመሪያ ዓመት ከአጠቃላይ የሀገር ምርት ውስጥ 0.1 በመቶ፣ በሁለተኛው ዓመት ደግሞ 0.2 በመቶ ያህል አስተዋጽኦ ይኖራል ተብሎ ተገምቷል። የገንዘብ ሚኒስቴር ዴኤታ ሰመረታ ሰዋሰው በሐምሌ ወር መጀመሪያ ላይ በሰጡት መግለጫ ኢትዮጵያ የታክስ ሰብሳቢነት አቋሟን እያሻሻለች መሆኑን ገልጸዋል። እንደሳቸው ማብራሪያ ባለፉት 2 ዓመታት ውስጥ ከ6.2 በመቶ ወደ 8.2 በመቶ አድጓል። በያዝነው በጀት ዓመት ደግሞ ይህ ጥምረት 10.8 በመቶ ይደርሳል ተብሎ ታቅዷል። የ2026 ወይም 27 አጠቃላይ የመንግስት በጀት 2.339 ትሪሊዮን ብር ሆኖ የጸደቀ ሲሆን ከዚህ ውስጥም 1.61 ትሪሊዮን ብር ከሀገር ውስጥ ገቢ ይሰበሰባል ተብሎ ይጠበቃል። መንግስት ገቢውን ለማሳደግ በቅድም ይህ አዲስ ታክስ በተለይ መካከለኛና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ከባድ ጫና ሊፈጥር ይችላል በሚል የፖሊሲ ተንታኞችና የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። እንደ አውሮፓውያን አቆጣጠር በ2024 የወጡ መረጃዎች እንደሚያሳዩት በኢትዮጵያ የተመዘገቡ ተሽከርካሪዎች ብዛት 1.2 ሚሊዮን ገደማ ብቻ ነው። ይህ አነስተኛ ቁጥር ታክሱ በጥቂት ተሽከርካሪ ባለቤቶች ላይ ከባድ ጫና እንዲያሳርፍ ያደርገዋል። የኢኮኖሚ ባለሙያው አስቻለው ተፈራ እንደገለጹት አብዛኞቹ የተሽከርካሪ ባለቤቶች ሀብታም ባለሀብቶች ሳይሆኑ መኪናቸውን ለዕለት ተዕለት ስራና ገቢ የሚጠቀሙ ተራ ዜጎች ናቸው። በመሆኑም የታክስ የዕለታዊ ትራንስፖርት ወጪን በመጨመር የዋጋ ግሽበትን ሊያባብሰው ይችላል። በኢትዮጵያ ስታቲስቲክስ አገልግሎት መረጃ መሰረት እንደ አውሮፓውያን አቆጣጠር በግንቦት 2026 የዓመት ለዓመት አጠቃላይ የዋጋ ግሽበት 13.4 በመቶ ላይ የነበረ ሲሆን የወር ለወር ግሽበት ደግሞ 1.7 በመቶ አሳይቷል። በዚህ ከባድ የኑሮ ውድነት ወቅት አዲስ ታክስ መጨመር ጫናውን ያከብደዋል። መንግስት ህጉን በይፋ ተግባራዊ ከማድረጉ በፊት ፍትሐዊነቱን ለማረጋገጥ በንግድ ስራ ላይ የሚሰማሩና ለግል ጥቅም የሚውሉ ተሽከርካሪዎችን ለይቶ ማየት የሚችልበትን አሰራር በጥንቃቄ መቅረጽ እንዳለበት ባለሙያዎች ይመክራሉ። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።